በዚህ መልኩ በዚህ ታሪክ አንጻር ከተመለስን እግዚአብሔር ሁልጊዜ ዓይኑ እኛን በዓይነ ምሕረት ለመመልከት በእጁንም የእጁን ለመዘርጋት ሁልጊዜ ፈቃደኛ ይሆናል። ይህ መዝሙር ያስገኘናልና ምን ይላል መዝሙሩ? ወመኑ መሐሪ ዘከማከ፣ እንዳንተ ያለ ይቅር ባይ ማን ነው? እስቲ በሉ እስቲ ወመኑ መሐሪ ወመኑ መሐሪ ዘከማከ ወመኑ መሐሪ ዘከማከ ወመኑ መሐሪ ዘከማከ፣ እንዳንተ ያለ ይቅር ባይ ማን ነው ይላል ቅዱስ ያሬድ የዘመረው። አይደለም እንደው አስገራሚ ቃል ስለሆነ እንደው እነሱ እነሱ እና እነሱ የሆነበት እነሱ ብዙ እና እንዳንተ ያለ ቸር ማን ነው ይልና ማስረጃ ያቀርባል። ማስረጃው ምንድን ያላችሁ? ምስለ ሞት ኪዳነ ዘአቀረብከ ለደቂቀ እስራኤል መናዛው። በእነዚህ ቃል የምንነጋገረው እንዳንተ ያለ ይቅር ባይ ማን ነው ካለ በኋላ ምስለ ሞት ኪዳነ ዘአቀረብከ ከኖህ ጋር ኪዳን ያቆምክ። ኖህ ምንድን ነው? በኖህ ጊዜ ምን ነበር ያላቸው እንደሆነ ሰማይ ተከፍቶ የመከራ ፍል ውሃ የሚያወርድበት ጊዜ ነበር። መሬትም ውቅያኖሱን ፍል ውሃ ሆኖ ወደ ላይ የሚያፈራ ነበር። ሁሉም ተባብሮ ሰማይን ምድርን በእግዚአብሔር ላይ ያመፁትን የሰው ልጆች ለመቅጣት ተባብሮ የሚወርዱበት ነበር። በዚያ መካከል ግን እንደ ፈቃዱ እንደ ቃሉ የሚኖር ደግሞ ማን ነበር? ኖህ ነበር። የሚገርማቸው ነገር ኖህ የዳነው ዓለም በጠፋበት ውሃ መካከል ነው። ስለዚህ ምን አለው እግዚአብሔር? መርከብ ስራ ገባ። ምታውቃለ ሁልጊዜ ይባል መርከብ። አሁን ልነግራቸው የፈለግኩት ምንድን ነኛ ለምንድን ነው በኖህ ዘመን የጥፋት ውሃ የወረደው? ኖህን 100 ዓመት እኮ አስተምር ቢለው አልመለስም ስላለው የጥፋት ውሃ ወረደ። እኛስ ምን ይላል? ከ66 ዓመት ጀምሮ እኮ እግዚአብሔር በላይ የምትኖር አገር እግዚአብሔር የለም ተብሎ የተሰበከባት አገር ነው። እኔ አንድ መረጃ ነገራቸው። ለዚህ ይቅርታ ተጠየቀ። ደንበጫ ሚካኤል የሚባል ጎጃም እኛ ከዚያ ቤት ነበር። የሚገርማቸው ነበር ቅዳሴ ስለምንድነው ቅዳሴ ቤተሰብ ቦሳቱ ስትነው ተምታታሉ በዚህ አገር 6 ሰዓት ነው ቅዳሴ ቤተሰብ 6 ሰዓት እነሱ የዚህ የደርግ አባላት 4 ሰዓት ጀምሮ ልክ ከዚያ ካውራው ጎዳና ላይ ፍሪዳ ነው የፍሰታለ ደመራ ደምረው ስጋ ይበሉ ነበር። ህዝቡ ወደ ቤተክርስቲያን እየወጣ እየወረደ ጠዋት ተሳልሞ ይመለሳል። ልክ ከ5 ሰዓት ጀምሮ ደግሞ እንዳለ ይበፋለ ወደ ቤተክርስቲያን ቅዳሴ። እነሱ ካውራ ጎዳና ከተመሰቀለ መንገድ ላይ ሆነው ስጋ በፍሳ ጮማ ይቆርጡ ነበር። ምን ለማለት ነው? ያለ መከራ ይደራል እንዴ? ሌላ ምን ጥያቄ አለ? ስለዚህ ለምንድን ነው ጥፋት የማይወጣው? ምን ንስሐ መግባት አለ። ኖህ እኮ ሌላ ምንም ታምር ያደረገው ነገር የለም። ለእግዚአብሔር ታዘዘ፣ በመርከብ ውስጥ ገባ። ያልታዘዙት ሲጠፉ የታዘዘው ወና ልጆቹ ተረፉ። ስለዚህ እንዳንተ ያለ መሐሪ ማን ነው ያለው ሊቁ ቅዱስ ያሬድ የታዘዘህን ኖህን ዓለም በጠፋበት መካከል የኖህ መርከብ በጥፋት ውሃ መካከል ነበር። ላዩም ጥፋት ይወርዳል፣ ታችም ጥፋት ይወርዳል። ኖህ በዚያ መካከል ነው። ስለዚህ በአጭሩ መልክ ያውን ነው። ምንድን ነው ጥፋታችን ያሉት የጌታ ኢሳይያስ? ጥፋታችን ንስሐ ለመግባታችን ብዙ የተሰራ ግፍ አለ በኢትዮጵያ መሬት ብዙ አሁንም እየቀጠለ ነው ያለውና ለዚያ አንድ ሆነን እግዚአብሔር ይቅርታ መጠየቅ ከቻለ የኖህ መርከብ በመካከላችን ይወጣል።
አወረድክላቸው። እንዳንተ ያለ መሐሪ ይቅር ባይ ማን ነው? ይህን ደግሞ ላስታውሳችሁ። መናው ከመውረዱ በፊት እስራኤል እግዚአብሔርን ምን አድርገውት ነበር? ጽላት የሚመሩበት ሕግ ሊሰጣቸው ወደ ደብረ ሲና ሙሴና ኢያሱ ጠርቷቸው ሲኖሩ 40 ቀን ከዚያ ሲቀመጡ ሙሴ ወደ አናውቅም አሉና ጣዖታቸውን የግብፅ የለመዱትን ጣዖት አቆመው። ለጣዖታቸው እየሰገዱ እናንወገዳለን ማለት ጀመሩ ማለት ነው። ከዚያ የሰሩት ኃጢአት እነሱን ከማጥፋት ጀምሮ የተሰጠው በእግዚአብሔር የተጻፈው ጽላት ተሰብሯል። እኛ በእግዚአብሔር እጅ የሰው ልጅ በእግዚአብሔር የተሰራ መመሪያው በእግዚአብሔር እጅ የተሰራ ነው። ያን በእግዚአብሔር የተሰራ በእግዚአብሔር የተሰሩ ሰዎች አሰበሩት። ከዚያ ሙሴ አለቀሰ። ከዚያ እግዚአብሔር መለሰና አዳናቸው። ከዚያ በኋላ ሙሴ እስራኤል የለበስከው ልብስም 40 ዓመት አላለቀ፣ ጫማ 40 ዓመት አልተቀደደ፣ ዘንግህ 40 ዓመት አልተሰበረ። 40 ዓመት ሳያርሱ ሳያጭዱ ሳይፈጥሩ ምንም ሳያደርጉ መና መግባቸው። ያን ሁሉ በደል ይቅር ብሎ ምን ስለሆኑ ንስሐ ስለገቡ ለዚህ እንደዚህ ያለ ይቅር ባይ ቸር አምላክ ማን አለ? እኛ ንስሐ ገባ ለማለት ነው። ይህንን ለመናገር